በጣም የሚያሳዝነው አንድ ሰው ምንም ባታቂም እንኳን መንገድ ላይ መኪና ሲገጨው እንጮሃለን ወይ እንላለን ጀሃነም ሲወርድ መስሎ አይታየንም ጀሃነም ሲወርድ ምንም ጉዳያችን አይደለም ነብዩ ግን ምግብ አይበሉም ነበር ሰለላሁ ዐለይሂ ወሰለም ለሊት ይጨነቁ ነበር ለሊት ይሰግዱ ነበር ቀንዳዋ ያረጉ ነበር እኛ ግን ለህዝባችን ያለነው አመለካከት የሞት ነው ሰለምቴዎቹን እንኳን ማስተማር አልቻልንም እስቲን አላህ አይተውብን አለባት ድሉም ቢሰጠኝ በሞት ካልወሰደኝ ድሉም ቢሰጠኝ ኢንሻአላህ አላህን ከሰዋለሁ እኛ ስለ ሰዎች ትርጉም ምንም እየገባን አይደለም አንዳንዴ ሳስበው እንዴ ሰው ከስጋው ተገጭቶ ሲሞት አላሁ አክበር ብለን ማዘን ይቻላል ጀሃነም ሲወርድ ግን መስሎ አይታየንም ሳያምን እንዴ ተባብለን እንመልሰው ይሄን ሰው እንዴት አንድ ሰው ወደ አላህ እንጨምር ለምን ቁስሉ እንደማያምን የሆነ ይሄን ሰሞን ላይ አንድ ሰው መጥቶ እንደዚህ የሰላምቴዎች ትምህርት ቤት ምናምን ልናቋቁም ነው አለኝ ፔኑ አለ ካልኩት ቁስሉ አለ ያማሃል ውስጥ ላይ ይሰማሃል አላህ እኮ ነብዩን አንተ እነሱ ባለማመናቸው አንተ ራስ እንድታጠፋ ነው እንዴ እኮ ነው ያላቸው ሱረቱ ካፍ 6 ላይ አንተ ራስ እንድታጠፋ ነው ባያምኑ የራሳቸው ጉዳይ እኮ አላለም አላህ አንተ እነሱ ባለማመናቸው ይሄን እምነት ባለመቀበላቸው ስለሚፈረድባቸው አንተ እህል ሳትበላ ለሊት እየሰገድክ እባክህ ቁረይሾችን መልስልኝ እባክህ አይሁዶችን ስጠኝ እያልክ ስቃይን ታያለ ልትሞት ነው እንዴ ነው ያላቸው አላህ Subhanahu Wa Ta'ala ነብዩ መቼ ነው አላህ ለኛ እንዲሚመሰክርልን መቼ ነው አላህ ዋው ወሚልብን ማለት በቃ ይሄ ነው ምኞቴ ይሄን እስካላደረኩ ድረስ ደግሞ እንጃ ሞቴ ከንቱ ይመስለኛል ይሄ ዓላማ የተወሰደ ቀን እንደሞትኩም ቆጥረዋለሁ ይሄ ዓላማ አሁን ላይ ከባድ ፈተና ውስጥ ነው ማሳልፈው ግን ይሄ ዓላማ ከውስጤ የወጣ ቀን ዱንያን የወደድኩ ቀን ለሸይጣን እጄ ሰጠው ቀን ግን እንደሞትኩ ቆጥረዋለሁ በህይወት እንዳለሁም አልቆጥረም እና ሁላችንም አብሶ መልእክት ማስተላለፍ እንፈልገው ነገር እስቲ ስለ ሰዎች ግድ ይበላል ልጆቻቸውን እኔ ቢያንስ አሁን ላይ የዘራነውን የዛሬ አመት እኔ በቅርቡ የሚጀምረው የንጽጽር መጽሐፍት ስብሰባ ይኖርኛል ማሰባሰብ ከዛ በኋላ በሳምንት 2 ቀን ልወጣ አስቤያለሁ አሁን አንተን የሸራፍት ያገኘው ነው ከፈተናዎች ንጽጽር መጽሐፍትን ሰበስባለሁ ከተለያየ ድርጅቶች ሰበስባለሁ በየመንገዱ ቁጭ ብዬ ዲስትሮ ጋር በፊት እንደምሰራው ወንድሜ እቺ መጽሐፍ ልሸልመ አንብብና መልስ ንገረኝ ብዬ ያኔ እንዳደረኩት ማድረግ ፈልጋለሁ ኢንሻአላህ ምክንያቱም እኔ ጭንቀቴ ሰዎች ናቸው ወላሂ ሰዎችን ሳያዝናለሁ አሁን እኮ ክብሪት እንደዚህ ነክተሻቸው ወይ የሆነ መሬቱ አቃጥሏቸው ሰላት ጁምአ አሁን አንዳንዴ መስጂድ ጠባው ሰው ውጭ ይሰግዳል ሲሚንቶ ሲያቃጥል እንዴ እንሆናለን ጀሃነምስ